አዶናይን 3 ቀን ሙሉ እንዴት ሞቲቬሽን ታረገናለህ ብላችሁ ምድር የተጨማደዳችሁ የአሜሪካ ኤክስፐርት ሆናችሁ እነ አላዛር እነ ባልታዛር እነ ቅንዝራም ምናምን አስተያየት ሲሰጡ ነበር አይደል? ዮኒ ተመታ እንዴ? በሞቲቬሽን ተመተ ነው? ቀልብ ገዝተ ነው? በዛ ሆዷ ራሱ በዚህ ጋር ተነፋኩ። እንደዚህ ያለች እኮ እንደዚህ አይነት ቦርጫ አይተን አናውቅ። አሜሪካ ሌር ነው ብሎ ሳይነግራቸው ከነ ልጁ ጥሏቸው ሄዶ ሚስቱ ስታወራ ሰምታችሁ ከሆነ እምባዬን እንደዚህ በፌስታል ቋጥሬን የሰቀልኩት አለች። አምላክ ሆይ እውነት አንተ ካለ ብላ ስለት ነው የተሳለችበት። እምባዋን እንዲህ ስታለክስ በፌስታል ቋጥራ በር ላይ ነው የሰቀለችው። አፎርድ ማድረግ አልቻልክም፣ ተመለስክ። ከዛ ብዙ ሰንሰለት አድርገ መተ ይሄ ወርቅ ነው የዳይመንድ ነው ምናምን እያልክ መሳደብ ጀመርክ። ምክንያቱም ሪሃብ ሴንተር ምናምን ስለነበርክ መድኃኒት ስለምትወስድ ከሰበብ ነበረ እንዳትሰራ። አዶኒያስ ግን አልተመቸውም። ኢትዮጵያ ሄዶ የሚፈልገው ህልም ላይ ደረሰ። ይሄ ሞቲቬሽን ነው። ይወድ ጥንቆላ ማን ነው የሚያሰራው? ሁለቱም ያሰሩት ኤላዬ ወይ ሁለቱም ያሰሩት። አረ ጋለሪ እየሞላችሁ ጥንቆላው ማን ያሰራው? ቤታ ከፊት ለፊት ያለውን ጸጉሯን አስፈቅፍቃ ነው አሉ ጠንቋይ ቤት ለዲቦራ እናት የላከችው። የእውነት እንትና ዲቦራ ደግሞ ቅንድቧ ላይ ነው ያሰራችው ነው የተባለው። እንደተባለው ከሆነ ለምንድን ነው እኔ ማልነግራችሁ? ምን አገባኝ? ጥንቆላ ብርቃችን ዲቦራ አብረው እና የዲቦራ እናት ነች ጥንቆላውን ያሰራችው። ቤታ ቤተሰብ የላትም እኮ ኢትዮጵያ ላይ የላትም እኮ። እኔን መንግስት ዲቦራ ቅንድቧን ከቅንድቧ ላይ ላጭታ እንዲህ ላጭታ ላከች፣ እንደዚህ በፖስት አርጋ የዲቦራ ጸጉር ብላ። እንትና ደግሞ ይሄንን ቤቢ ሄርሽን የተባለችው ግን አይበቅልም ሁለተኛ አሏት። ችግር የለውም አለች። ደግሞ ለእንትን ደግሞ ለሁማኔር ብላ ከዚህ ቤቢ ሄሯን እንደዚህ ፍቃ የቤታ ጸጉር ብላ ጽፋ ላከች። አይታችሁ ከሆነ እንደውም ቤታ የሆነ የቆዳ ቦርሳ መጥቶላት ነበር። ያ የተወሰነ ቤቢ ሄሯ እዛ ቆዳ ቦርሳ ላይ በደም የተነከረ እላው ላይ ተለጣጥፎ ነው የተላከላት። እንትና ደግሞ ከዚህ ላይ ስለሆነ አይኗ ላይ ነው የተሰራለት ጥንቆሏ። ለዛ ነው አይኗ እንደዚህ ብላ የምትመጣው። የኢትዮጵያ ሾው ስፒድ መስላ የምትመጣው ለዛ። እዛ ሴት እንዴ ዴቦ ነው አለ ስሙ። ዴቦን እንኳን አልሰማ ብለ ነው አሰርታብኛለች። አልሰጣትም እያልኩ ሰጣታለሁ። ተጣልቻት ለሌላ ሰው ኖርማል እየሰጠው ለሷ ብዙ ነው የምሰጠው። ቁርአን እጄ ተቀርቶብኝ የጮቹ እንደዚህ ያለው እሷ ናት አለች እኮ። እንደዚህ ነው ያለው እኮ ዴቦ እኮ በዋትስአፕ ሁላ እኮ አናግሮኛል እኮ ጋይስ። የህዝብ ዋትስአፕ አለኝ አይደል? ይሄ ሰው አስተያየት የሚሰጥበት ያ እንዴ ያ ሄለን አንቲ ትፋሃሚኒ انا بس اي شيء اي واحد يعرف مشكلتي كده 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 انا وهي خان مابا بس هي تسوي حركات ما عندنا شيء اي شيء كده تسوي شغلات هذا يزعل لي عليكم زاسيت قال انا سر عندኛ አሁን የጥንቆላይቱ ጋር ነው ማሰራው ጋይስ። አሁን ምን ነው ምልኩ ለጥንቆላ ይሄን ትኒ ጸጉር ነው ቁረጪ ቢልም አይቆጭም። መላጨት ለኔ ብርቅ አይደለም። ዴቦ ነው አለ ስሙ። ያ ዴቦ የእውነት ምን ላይ ነው ማሰራው ጋይስ? አስባችኋል? የመጣ ሰው ላይ ላቪዎች ነኝ አይ ላቪው ቱ እያልኩ እየተጃጃልኩ ሰው ከዛ እንደዚህ ይላልው ነኝ። እረ በስማም እረ ከጠንቋዩ ጋር ራሱ ነው የምጣላው ነኝ። ሲብስብኝ ችግሩ እጣላለሁ። ከዛ እሱ ነው የሚያሰድደኝ። አረብ ሀገር ነው ያለው። ያ በከካው ነው ማሰራው ነው ከካው ያ እና ቦርሳ የመጀመሪያ ጊዜ ቆዳ ቦርሳ የተላከላት የለችም ቤታ። ያ የቆዳ ቦርሳ ማን ነው የሚልክልኝ? አደዛይድ ጌም እሱ ላይ ነው የተሰራላት። ዴቦራ ደግሞ አይኗ ላይ ነው። ያንን አይን የመሰለ ደግሞ ከኋላዋ እንድትለጠፍ ተደረገ። ዛሴት
እና ይመቻቸው። የድሬዳዋ ልጅ መሆንሽ ራሱ እኮ ስታወሪ ነው የሰማች። ወንድም የነገረኝ ነው ያለችሽ። ለእንደዚህ አይነት አጋሰስ የነበረ የመሰለ ሰውዬ ጋር ከእናቷ ጋር ሃፒ በርዝዴይ የኔ ሳቢ የኔ አማች እያሉ ከዱል ጮራ ከወሰደችው መድኃኒት ጋር ልደት የምታከብር ሴትዮ ዩቲንክ ያንቺ ማን ስለሆንሽ ነው ያንቺን እንትን የምትጠብቂያለሽ? አሁን ሰልችቷታል። መጥባትም እዛው እንቅልፏ እየመጣ የሰው እቃው ላይ የገመጠች ያለችበት ሰዓት ነው። እዛው እንቅልፍ እያዳፋት በዛ ሆዷ ራሱ በዚህ ጋር ተነፋኩ። እንደዚህ ያለች እኮ እንደዚህ አይነት ቦርጫ አይተን አናውቅ። ካሻኮርና ንፋስ ቡፍ 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 ነው ዛሴ። በኋላ ይግባ ከፊት ምንም የምታውቀው ነገር የለም። እንደገና እንደዛ ስትንቦፈቦፍበት ያደረችውን ደግሞ የሆነ መልክ የሚገባ ሰው ስታይ ደግሞ ብር ትከፍለዋለች። እንደገና ይሄ ጨምላቃ ግማታም ከእናቷ ጋር የተግማማ ላይፍ የምትኖረው ያን ሰዎች ደግሞ እንዳያወሩበትና ከላይፍ ጋር ተደምሮ ውስጧ እንዳይቆስል ደግሞ እዚህ በአንበሳና በምን ታወርደዋለች። እና ማን ስለሆንሽ ነው አንቺ? የት ታውቂያታለሽ? የት ታውቅሻለች? ቲንክቱ ጆከር ቀላል አይደለም። ላንቺ የማይተኛልሽ የሚነግርሽ ነገር የማይተኛል። እኔ ስንት ነገር ነው የደረሰኝ። ከአንቺ ጋር ጸብ የሆኑ ሰዎችን ብቻ የምታሳድደው ለምንድን ነው? ለምንድን ነው? በጣም አንቺ እህትሽ ከሆነች ምንሽ ከሆነ አያምሽም እንዴ? አንቺን ቁጭ ብሎ ሰው ሲሰድብሽ አያምሽም እንዴ? ስለ ነጃት እኮ አስተያየት ስንሰጥ ነው እኮ ያሽቃበጠች መስሏት። ይቆጫታል እኮ ከነ ነጃት ጋር መጣላት ቆጭቷት ነው እኮ ጠጋ ጠጋ የምትለው። የት አንቺን የተጣላ ሁላ እሷ ጋር ገስት የሚገቡትና ከእሷ ጋር ቤስት የሚሆኑት ፎርዋት ይመስልሻል? ዲቦራ እንዳትፈሪያት ማለት እንዳትፈሪያት ስልሽ ይሄ መንበጭበጩ አለው ትጎዳኛለች ምናምን ብለሽ ብዙ እንዳታስቢ። እቺ ቡቺን እንትን በያት። የእውነት ነው የምነግርሽ። ከሷ ጋር ከዲቦራ ጋር ምስጢር ብታወጪ ከቡቺ ጋር በምታወሪው መንገድ እንዳትፈሪ። የእውነት ነው የምነግርሽ። ሁሉም ገስ ላይ የሚወጡትን ይዋቸው። የሷን ራሱ የዚችን የቡቺ እቺ አጥቢ እንስሳ ይዋት። I'm not care. I just tell what I see. እና እንደዚህ አድርጊ አይደለም የሚታይ ነገር ነው። እኛ እያወራን ያለን ገና ሳይታይም ተናግረናል። አንድ ነገር ልንገርሽ፣ ግልጽ ጠላታችሁ እኔ ይሻላችኋለሁ። ምክንያቱም ምን ላደርግባችሁ እንደምችል ምን ማድረግ እንደማልችል ሁሌ ነው የምነግራችሁ። ዘሴት ከክፉ ሰዎች የበለጠ አስመሳይ ሰዎች ይጎዳሉ። ክፉ ሰዎች ክፋታቸውን ታውቃል ኦሬዲ። አስመሳይ ሰዎች እንደ ምስጥ ቦርቡሮ ነው የሚበሉና የሚጨርሷችሁ። አስመሳይ ሰዎችን ፍሯቸው፣ ክፉ ሰዎችን እንዳትፈሯቸው። ይሄ ቄስ ነኝ ሼክ ነኝ ከሚል ሰው የበለጠ ዱርዬን አክብሩት። ዱርዬ ኦሬዲ ዱርዬ እንደሆነ ታውቁታላችሁ። እንዴት እንደምትቀርቡ ታውቃላችሁ። ይሄ ቄስ ሃይማኖት ውስጥ የሚደበቁ ሰዎች ሼኮች እሳሳት ይሆን እቀዘፍ ይሆን እያልክ እዛው እንደ አሳ ቀዝበው ነው መጨረሻ ላይ ሞተ ራስ መታገል። ገባችሁ? ያ ይሄንን ሰውዬ ህይወቴ ከተቀየረ ብላ እንትን ያለች ከአዲስ አበባ ጀምሮ ቡና ቤት ስትሰራ የነበረች ልጇን በ4 ወር ወርውራ መድኃኒት በምትውጥ እናት ላይ ጥላ የመጣች ዩቲንክ ማነሽ አንቺ? ቤታ ማናት? ማን ስለሆንሽ ነው አንቺ ህይወቱን ለመቀየር ይሄን ያህል ደረጃ ሄደ ሰው? ሃይ በጣም እኮ ከባዱ ስራ እንኳ ቡና ቤት መስራት ነው። በህይወት ከባድ ስራ ቡና ቤት መስራት ነው። ምክንያቱም
ለማታውቀው ለገማ ለጠነባ ሁላ እስሩ መተኛት በዛ ግማታ ምናምኑ ይሄን አሳማ በመሰለ አፉ ላይ የመጣ ላይ ሲያርፍ ዝም ማለት ጋይስ በጣም ይሸከሽካል፣ በጣም ይኮሰኩሳል እምላችሁ። 5 ደቂቃ ይከብዳል እንኳን ለሊቱ ሙሉ ከእንደዚህ አይነት ሰው ጋር ማደር። ይሄንን ህይወት አምኖ የተቀበለ ሰው እቤት ውስጥ በቀላሉ ከ10 ሰው ጋር የምትወጣበት መስራት ከቻልክ ለዛ ማትሟሟትበት ምክንያት ምን አለ? ያ አሁን የማሜ ደጋፊ ያለች የኤልሻዳይ ኪዱን ቤታዩ ኪዱ ትመቻታለች፣ በጣም ተወዳታለች። ኤልሻዳይ ወይ ደስ ምትል ስነ ስርዓት ያላት ምናምን ገብቶሻል። እራሷን ይቻለችው ሀቢባ ምሁር ናት። ለሷ አሁን አንቺ ጋር ስትጣላ ነው እንደዚህ። አሁን ያቺ ልጅ የአዞ እንትን አላት ክሬዲቷን አልነፍግ ምናምን ማለት የጀመረችው አየሽ። ለምን የሀቢባን ደጋፊዎችን ማጣት አትፈልግም። ገብቶሻል። አሁን ከአንቺ ጋር ከተጣለች ሊያን እንደምትመቻት ነው የምታወራው ሁሉ ቀን። አሁን ገብቶሻል። ሌላ ሰው ማሜ አሁን እንቁርቲ እኔም በህይወቷ የምትፈራኝና የምትዘጋው ሰው እኔን ነው። በነገራችን ላይ በእኔ እርግጠኛ ስላልሆነች ነው እንጂ ብትለማመጠኝ ጥሩ። የኔን ቁርጠኝነት ያወቀችው እዚህ ያለችውን ዘመዷን ከሚዲያ ገጸ ምናምን ብሎክ አድርጌ ያሰናበትኳት። እናትሽ ትነፋ እዛ ሄደች ተግማሚ ብያት ማለት ነው። እዚህ መውቃት ይሄንን ቁርጠኝነቴን ስላየች ዮኒኒዩ ሌላ ሰው ማን ነበር የረሳ ነው? ማን ነው? ጆከር ያንቺ ገዳይሽ ነው በነገራችን ላይ የእውነት ሲሞቅ ጣጋብሽ የሚገባውን እንዳታምልሽ ነፍጠኛ ነጃት ጂጂ ራሱ ከጂጂ ጋር አንቺ ስትጣይ የጂጂን ክሬዲት መብላት አልፈልግም እያለች ነው የምታሸለጠልጠው። ሌላ ሰው ጥሩልኝ። እኔ አሁን ዲቦራን ዲቦራ እህቷ ትንሽ ስትናገር ተናገረችሽ አይደል? አይሽ እህትነት ይሄ ነው። መዋደድ ማለት ይሄ ነው። ገብቶሻል? አንቺን የሚጠሉ የሚረግጡ ሰዎች ጋር ቂጥቂጥ ስር የምትሄደው የእነሱን ደጋፊና ምናምኗን መሰብሰቧ ነው። አይሽ ጊዜ ነው እየፈለገች ያለች። ዮኒ ማኛ ልክ ከአንቺ ጋር ነገር መራገጥ ሲጀምር ከሱ ጋር ገስት መግባት ትጀምራለች። ገብቶሻል? አሁን ከዲቦራ ጋር አንቺ ስትጣይ ዲቦራ ማሞገስ ጀመረች። እሺ ምክንያቱም የሥራ ህይወታቸው ያመሳስላቸዋል። እዮዳብን እንደኔ ትፈራዋለች፣ ትሰጋለች፣ ነገ ሊቀየርብኝ ይችላል ስለምትል እንጂ ዲቦራ ከዲቦ ጋር እንደዛ ቂጥ ለቂጥ ነበረ። እዮዳብ ጋር ሌላ ሰው ጥሩልኝ። እኔ ማላያቸው ሰዎች ሌላ ጥሩልኝ። ሞጣር ግጥ ስለሚያደርግሽ ነው ከሱ ጋር ምን ትምታረግ። ሊያ ጋር ትመቸኛለች ምናምን ነገር ለምን አንቺ ከተጣላሽ በኋላ የምትመቻት? ከአዲስና ገና ከሃና ቡዳ ጋር ደግሞ ጓደኛ ትሆናለች። ይሄን አውርቶም ይሆናል አይዶን ነው። እኔ እንደዚህ ስለማልከታተላቸው ይሄንን አስቢ። እንዳለ ናላዛር ነምናምን አስባችኋል? ማሜ እንደዛ ሲሰድብሽ ከሱ ጋር ጓደኛ ሆነች። ከማሜ ጋር አሁን እንዴት ገስት እንደሚገቡ እንደዚህ እያሰቡበት ያሉት ያኔ እርግጠኛ አይደለችም ይሄን ሁላ ሰው መሰብሰብ። ለምን ከኔ ኤልሻዳይ ጋር ጓደኛ መሆኗን እንደምትወዳት አልገለጸችም ያን ጊዜ።
ለሊያም ይሄን አልገለጸችም ለማንም አልገለጸችም። ያላት የቤት ተደጋፊዎች ብቻ ናቸው። እሱም እኛ ጥያቄ ያነሳንባት አንዳንድ ስድብ ተከተላት። እንዴት ማሜ ማተቤ ኔት ያለች ተባለ ምናምን። ሳትጠናከር እንደዚህ አይነት ነገሮች መግባት የለባትም። ያላት አማራጭ ማሜን ነው መሳደብ ወይንም ከሷ ጋር መጣላት ያለባት። እና እኔ ታረቁ ተናነቁ ለምን ገመድ አትበዳደሩም? ከፈለጋችሁ who cares we just say ያየነው ነው የምንናገር። ያየነው ዲቦራ ላይ እንደዚህ ስጋት እንዳይኖርሽ እንደዚች ትልቅ ምልክት የሚሆንሽ እኛ አንቺን ስንሰድብ ነው መስማት የምታውቀው እንጂ የለመደችው ያንን ጥበቃ ነው እኛ ጋር የምትገባው እንጂ እስቲ ዛሬ ለቤታ እናሽቃብጥ ስንል 3 ቀን አለቀሰች። እንዴት ታሽቃብጣላችሁ ብላ በሁለተኛው ቀን ግን ባለውለታዬ ብላ ለማን ነበረ የምታሽቃብጠው የነበረው? ለእንቁርቲ። አይሽ አንቺ ስትሰደቢ ነው መስማት የለመደችውና በዛ ነው ራሷ እንትን የምታረገው። እና ይሄው ሰው ሁላ ተነስቶ ከዛ ሰው በሚሰድብሽ ሰዓት እሷ ምን ታደርጋለች? በውስጥ አይዞሽ ብላ ትጽፍልሻለች። አይሽ በውስጥ እየገደለሽ በፊት ለፊት ሊያድንሽ የሚሄድ ሰው ማለት እሷ ናት። አይሽ ሰዎች በሚሰድቡሽ ሰዓት የእሷ ጉዳይ አሳስቦኝ ውስጤ ስለጨነቀኝ አይነት ነገር የለም አንቺ እኔ በውስጥ መጥቼ እንደዚህ ያላልኩሽም ትልሻለች። ለማስረጃነት ታስቀምጠዋለች። ገብቶሻል? እኔ አሁን እዚህ እየሰደብኩሽ ሰው ሁላ ገብቶ እየሰደበሽ በውስጥ አውቃ በውስጥ አይዞሽ ቤታ ተያቸው አፋቸውን ይክፈቱ ትልሻለች። ገብቶሻል? እኔ ከጎኗ ቆሙ ያለው ነገር የለም። ለኤቪደንስ እንዲሆናት ነው ያቺን ሙመንት የምትጽፍልሽ። እኔ አሁን እንዲህ ስትጻጻፉ አይቻለሁ አላየሁም። አላለችሽም? ከራስሽ ጋር ወሬ ብዙ ጊዜ አትልሽም? ሰው በሚሰርቢስ ሰዓት እዛው ቤት ቁጭ ብላ አውቃ መቋቋም አልቻልኩም ግን አይዞሽ ተያቸው ይልም አጽናኝ መስላ አልጻፈችልሽም? በዛች ሙመንት ለኔ እንዳትመልሽልኝ ከራስሽ ጋር አውሪና ሳይኮሎጂነቴን ሪሰርቼን እንድሰራ በእናንተ ላይ ጥናቴ እንዳጠናቀቅ ከራስሽ ጋር አውሪ። ገብቶሻል? ነሊያ ምናምን እናንተን እንዳትያቸው። ምክንያቱም ሊያ ብትናገርሽ እዚሁ ነው የምትናገርሽ። እያንዳንዱ በምታደርጊው እንቅስቃሴ ነው የምትናገርሽ። እዚሁ የምታደርጊው እንቅስቃሴ ራሱ በቀን ተወርቶበት የሚያልቅ ቶፒክ አይደለም። ሳንጨርስ ነው ለነገ እንደገና የምንሄደው። እቺ ግን የሆነ የለም እንደ ምሁር ነው የሚያደርጋት። እሷ በስነ ስርዓት እንትን ትምህርት ኤክስፒሪየንስ መናገር ያለባት ከእናቷም ደውላ መናገር የምትችለው ቺት ማድረግ መጥባት አጥቢ እንስሳነት እንዴት መኮን እንደሚችል ብቻ ነው ማድረግ የምትችለው። እዛ ሴት ሰው ለዚች ስደት ነው ለስደት ለአሜሪካ ለቪዛ ሲል ያለ ሻሽ ተደግፎ የሚንቀሳቀስ ሰው እናትን አስተዋውቆ ልጁን የ5 ዓመትና የ7 ዓመት ልጅ አባት ነው ብሎ ተቀብሎ እንዲያደርግ ይሄ ሞት ነው ጋይስ። አሁን አባዬ የታል ቢላት ምንድን ነው የምትለው? ለልጁ ሞተ ነው የምትለው? አሁን ሌላ ሰው አሁን ሞኬን አባቴ ይለዋል። አባዬ ሲለው ሞኬ ደግሞ ወዬ ይለዋል። እውነት አባዬ ሲለው ወዬ ይለዋል ሞኬ ደግሞ
ትራክ ሲነዱ የትን ቦታ ኤክስፓየርድ የሆነ ስፐርማቸውን ሄደው ፊቷ ላይ በትኑላታል። በቃ አንቺ አሜሪካ ነው ያለሽው። እሱ አሜሪካ ከነዘር ማንዘሩ ህልማቸው ነው። አሜሪካ ብቻ በመሆኑ ነው ሳሚ የሚከፍለው የቤት ኪራይ አጥቶ በዛ ሻሽ ራሱን ታንቆ እንዲሞት የሆነው። የሚበላው ምግብ እንኳን አጥቶ ለአሜሪካ እንዳትረሹ። የ5 ዓመት ልጅ እሱ አሜሪካ እሷ ዱባይ ሆኖ የተጠባበሱትን ኢትዮጵያ ላለ ደግሞ ሶስተኛ ወገን አባት ነው ብሎ ማሳመን አብሮ እንኳን ቢኖሩ ኖሮ አብሮ እንኳን ኖሮ ቢሆን ኦኬ ሁሉ ቀን አብራ ስታወራ ተላምደው ነው ይባላል። ልጇ እንኳን አጠገቡ አይደለም ያለው። አጠገቡ የሌለው ልጅ ምን ብሎ ከሳሚ ጋር እንደሚያወሩ ማይታወቀው እሱ አባቴ ብሎ እንዲቀበለው ማድረግ ማለት ምን አይነት ከነ ቤተሰባቸው ምን አይነት ጅራሬ ልቃሚ ሸርሙጣ ቤተሰቦች መሆናቸውን በዚህ ይሄን ያህል ዲፕ ነው የሚሄዱት። አሜሪካ ለነሱ ይሄን ያህል ክሬዲት የሚያስከፍላቸው ናቸው። 2 ዶላርን ካቀመስክ እንደገና ደግሞ ሚሚ አመዳሟ ተብላ ነው የምትጠራው። ድሬዳዋ ላይ ገንደ ቆሬል አመዳም ብዙነሽ በቀለ ጸጉሯን ሳትስተካከል ህብረት ትሪት ላይ ቀርባ ነው የምትመስለው። ገና ስትመጣ እናውቃት የለን እንደዚህ ያለች ከአመድ ውስጥ የወጣች እንቁርት የሆነች ሴትዮ ናት። ገባች? ይሄ እዚህ ተውት ነውና እና ሚዲያ ላይ ቁጭ ብሎ የሆነ ሰው ሲሰማት ምናምን እንትን ነው ይሰማት የለም የሆነ በጣም ማስተማር ስለቻለች ምናምን መስሏት እንትኗ እየጨመረ መጣ ምናምን። ከዛ ይሄንን ኮንፊደንሷ እንዳይነፍጋት ሊሳደብላት የሚችል ሰው ላይ ሄዳ አንበሳ ታወርዳለች። እንደዚህ ተደፋፍታ ያገኘችውን ብር ማለት ነው። አሁን ደግሞ ያ ነገር በቤታ አማካኝነት ከፍ እያለ ሲመጣ ራሷን ብላለች። እርግጥ ነው ቤታ ስትመጣ ጊፍት እየሰጠችኝ ፎሎ እያመጣችልኝ እውቅናውን የሰጠችኝ ብላለች። ያንም ማጣት የለባትም። ትንሽ ነገር ስትሳሳት እዛው ሲሰድቧት አይታ እዚህ እኔ ቆንጆ ሲሉኝ የነበረ ቤታን የተናገርኩ መስሎ ሲሰድቡኝ ነበረ ብላ ተናግራለች። ገባች? እና ያን ነገር ማጣት የለባትም። ያን ነገር ደግሞ ልታሳጣት የምትችለው ቤታ ናት። ለዛ ከሷ እንኳን መራቅ ብትፈልግ የራሷን ነገር ማጠናከር አለባት። ለዛ ነው የቤታን ተጣይ ሰዎቹ ጋር ሁላ ቤስት የምትሆኑ። ገባችሁ? ከአቢባ ጋር ቤስት ከሆነች ከእንትና ጋር ቤስት ከሆነች የሚቀርባት የቤታ ደጋፊዎች ብቻ ናቸው። ሺ ኖት ሉዝ ኤኒቲንግ። አሁን ደግሞ ከዲቦራ ጋር ያኔ የዲቦራ አሙሙ ወፍራም ነው የተጨማደደ ነው ድርብርብ ነው ብላ ስታወራ የነበረው ከሮማን ጋር ቁጭ ብላ ስታላግጥበት የነበረችው እሷ ነች። አሁን ግን ዲቦራ እኛ ዱባዮች ብላ ትጫወታለች። የስራ ፊልዳቸው ያገናኛቸዋል። አይኖ ፕሮማክስ ሳይሆን ፑርኖ ማክስ ናት እንዴ! ፑርኖ ማክስ አስመሳይ ፑርኖ ማክስ የምን ፕሮማክስ ነው? ፑርኖ ማክስ አስመሳይ። ያ እኛ እየተሳደብን አይደለም ጋይስ። ይሄን ነገር አላያችሁ? ብዙ እንደውም በጣም ሳትከታተሉ ይሄን ነገር አላያችሁ? የተናገርኩት ነገር የቱ ነው ውሸት? አሁን በዚህ ጉዳይ ላይ የትኛው በጣም ይሄ ኖርማል እንደዚህ የሚታይ ነገር። እኔ እንደው ላይቭ ላይ ገቡ አልገቡ ወጡ አልወጡ ምንም ሳልከታተላቸው ምንም
ለማንኛውም ስላስታወሳችሁኝ ነው ወደዛ ይሄድ ነው ማለት ነው። ዮኒ ማኛ ዛሬ የአዶናይ ደጋፊ ሆኖ የሆነ ቪዲዮ አየሁ። አዶናይን 3 ቀን ሙሉ እንዴት ሞቲቬሽን ታረገናለህ ብላችሁ ምድር የተጨማደዳችሁ የአሜሪካ ኤክስፓየርድ ሆናችሁ እነ አላዛር እነ ባልታዛር እነ ቅንዝራም ምናምን አስተያየት ሲሰጡ ነበር አይደል? ዮኒ ተመታ እንዴ? በሞቲቬሽን ተመተ ነው? ቀልብ ገዝተ ነው? የእውነት እንዴት እንትን ይለናል ምናምን ሞቲቬሽን አይደለም። ለምን ቲፎል ገለባበጥ ነው አይደለም? እንደዚህ ግልብጥብጥ ሰርከስ ለምን አይሰራም? ሚገባ ካለ ይግባ። ሲጀመር የደነዘዛችሁ ሰዎች ናችሁ። ድንዝዝ ብላችሁ እንደዚህ ጭምድድ ያላችሁ ነው። በተለይ አላዛር ጭንቀት እንቅልፍ ምናምን መሰለኝ እንዲህ ቁጥር አድርጎ የሆነ ነገር እዚህ ጋር ጭንቀት ነው። እንደዚህ ተሰንጥቆ ጢን ብሎ የሚፈስ ጥቁር ደም ስንት አለ ከአላዛር። በተለይ አላዛርን እዚህ ጋር ትንሽ ሰንጠቅ አድርጉት እንዳለ ጭንቀቱ ጥቁር ደም ጢን ብሎ ሲወጣለት ታዩታላችሁ። የእውነት የቻይና እንትን ነው ሕክምና ሲስተም ነው መስጠት። የእውነት እኔ ካካ ሸጣለሁ ብዬ አውጥቼ ገበያ ላይ እንዴት ካካ ትሸጣለች? ሊገዙኝ ከመጡ ምን አባታችሁ አገባችሁ? ካካ ልሸጥ ነው። እኔ ልሸጥ ስወጣ የሚገዛኝ ሰው ከመጣ ምን አባታችሁ አገባችሁ? የሚገዛኝ ካል የሀበሻ ምቀኝነት እኮ ይሄ ነው። እንደ ጄኔሬተር እንደት ብትመነጠቁ የምትነቁ ሰዎች አይደላችሁ። መንቃት ማለት ይሄ ቢል መክፈል መሯሯጥ ምናምን ብቻ እንኳን አይደለም። ድንዝዝ ያለንን እኮ በቃ ኑሯችን እንሰራለን፣ ቢል እንከፍላለን። ዛሴት አላርም ስለቀሰቀስን ህይወታችን የኑሮ እንትናችን ተነቃቃ ማለት አይደለም። እሱ የሚያነቃቃበት ይሄ ተቀባይነት ማገኝበት አለኝ ብሎ እሱ ከደፈረ ማንም ይግባ። ለምን አሻንጉሊት እየቆረጠ ይገባ? ዛሴት ጊዜ ጠቢብ ነው ጋይስ። የሆነን ሰው የሚያነሳውም የሚጥለውም ጊዜ ነው፣ ሰው አይደለም። ይሄ ዘመን የአዶናይ ከሆነ አምነት ይቀበላል፣ ምንም አታመጣ። ዘመኑ የኔ ከሆነ ምንም ማድረግ አትችልም። ዘመኑ ያለፈ ቀን የኔ ዘመን ያለፈ ቀን ያለታ ነው። እንከኔን ምንን እንዲህ ነበረች ማለት የምትጀምሩት ሰበብ የምትጠላበት እኔ የምትጨቃጨቀው በምታመጣ ይሄ ነበር ምንለው እኮ ዘመናችን ወይ ያለቀ ሲመጣ ወይ ደግሞ ያ ሰው አንተስ ቦታ እያገኘ ሲመጣ ማለት ብዙዎች እንትን ሲኖር ያ የሚገባ ለምን ሽንቱን በሃይላንድ አይሸጥ? ምንም የደበቀው ነገር ታሪኬን ብሎ የሚነግረን ያውን ትውልድ ነው እያየነው። ከወፍራም ወደ ቀጭን ከቀጭን እንደዛ የሆነ ልጅ ነው። ዛሴት እሱ እኛ ከምናውቀው ውጪ ሌላ ሞቲቬሽን የሚሰጠን ከሆነ ዋይ ኖት። በነገራችን ላይ ከኢትዮጵያ መጥቶ አሜሪካንን መቀስቀስ ብቻ ራሱ እዛ ይሄን ሐሳብ ማምጣቱ ብቻ ራሱ አንድ ሞቲቬሽን ነው። ታውቃላችሁ እኛም እናውቀው አሜሪካ ለአፍሪካ እንደምትረዳ ለዓለም እንደምትረዳ ነው አይደል? ከኢትዮጵያ እርዳታ መምጣት ማለት ሞቲቬሽን ነው። እዚህ ይሄ ብቻ ራሱ ሞቲቬሽን። ከኢትዮጵያ ተመቶ እንዴት ያነቃቃናል? ኢትዮጵያ ምንድነች? ከኢትዮጵያ መጥቶ እኔ ረዳሃለሁ ማለቱ ብቻ ራሱ ባይረዳም this is motivation. who are you ነው እኮ አሜሪካ ምንድነች? አሜሪካ አርጅታለች። እንደ ትራምፕ ያበደች ሀገር ናት ለራሱ።
ምን እንደሚል ባናውቅም የእውነት ኢትዮጵያ ሁሉ ቀን ተረጅ ለምን እኛ ሀበሾች ራሱ ወደ ኢትዮጵያ የሆነ ነገር ሚላክ እንጂ ከኢትዮጵያ የሆነ ነገር አይወጣም ብለን አናምንም። ሀገራችንን እንንቃታለን። አሜሪካ ላይ ኖሮ ሳይመቸው ቀርቶ ኢትዮጵያ ተመልሶ ደልቶት ኢትዮጵያ ላይ እንዴት ደልተህ እንዴት ሞራል ተመልሰ ሰዎችን አነቃቂ መሆን መቻለ ወደ አሜሪካ መምጣት ዚስ እቺ ብቻ ሞቲቬሽን ናት። በነገራችን ላይ ይሄ ብቻ ሞቲቬሽን። ከአሜሪካ አንድ እብድ ኢትዮጵያ ቢሄድ ይከበራል። አይታችሁ ከሆነ ይከበራል። እንግሊዘኛ ስለሚናገር ብቻ አዳሜ ነው የሚያሸረግደው። አሜሪካ ናት ብቻ በሚል የአሜሪካ እንትና ምን ነው የሚባለው ማዳበሪያ አልሆነም። እሱ እንዴት ሀገር ይመለሳለሁ በሚል ብቻ የአሜሪካ ማዳበሪያ አልሆነም። አሜሪካ ኢዝ ነቲንግ። አልተመቸችኝም። ኢትዮጵያ ምን ያህል እንደተመቸችውና እዛው ማዳበሪያ ይሆንክ ያለው እንዴት ወደ ሀገር እመለሳለሁ አሜሪካን ትቼ በሚል የለም ጀስት እንደዛ ኢትዮጵያ ላይም ተመልሰ ህይወት እንደዚህ ማድረግ ትችላለህ። ይሄ ብቻ ሞቲቬሽን ነው። በነገራችን እሱ ሞቲቬሽን አዘጋጃለሁ ባይልም አዶኒያ አሜሪካ ሳይመቸው ኢትዮጵያ ላይ እንደዚህ አይነት ክብር ሲመለስ ደግሞ ያን አሜሪካ ላይ ሆኖ ትኩረት ያልሰጡትና አሁን ከኢትዮጵያ ሲመለስ እንደዚህ አይነት ክብር ሰጥቶ መቀበል ብቻ ራሱ ሞቲቬሽን መድረክ ባዘጋጅም ይሄ ሞቲቬሽን ነው። ልክ ኢትዮጵያ ለአሜሪካ ስንዴ ብድልብስ ድንች እንደላከች ቁጠሩት። ካናዳ ነው ምን አባቷ ናች ካናዳ? አሜሪካ ወረቀት አልሰጥ ብሎት አይደል እንዴ ካናዳ የሄደው? ዋትስ ካናዳ እና አሜሪካ ደግሞ ልዩነት አለው እንዴ? የእውነት አሜሪካ ልመች ብሎ ኢትዮጵያ ላይ ተመችቶ የአሜሪካ ማዳበሪያ ሆኖ እዛው ሲበላ የሚኖር ሰው ላይ በእንደዚህ አይነት ክብር መመለስ ብቻ ራሱ ሞቲቬሽን ነው። እኛ የምናውቀው ኢትዮጵያ ላይ በባዶ እግሩ ወጥቶ ብዙ ሳምሶኔትና ብዙ ምናምን ይዞ ከአሜሪካ ሲገባ ነው አይደል? አሜሪካም እንደማይመችና ከኢትዮጵያም በእንደዚህ አይነት መንገድ በክብር እንደምንተም ይሄ ሞቲቬሽን አዶኒያስን እርዱት ማለት እርሱት ጀስት እንትኑን ሂደቱን ይዩት። ሂደቱ አንዳንድ ሰው ኢትዮጵያ አልተመቸች ማለት እንዴት ሀገር እመለሳለሁ ብሎ እዚሁ ሲዳክር ለሚውለው መልስ ነው። በነገራችን ላይ ኢትዮጵያ ከተመለስን ወይ ሀገራችን ከተመለስን ከዚህ የበለጠ ስንት ሆምለስ ሆኖ ይኖራል አይደል እንደ ኢትዮጵያ አሜሪካ ላይ ሀገር ያልመለስም ብሎ ሆምለስ የብርድ ጊዜ ሸርተን ነው ምናምን የምትሉት ወይም ደግሞ በየህዝብ ሽንት ቤት እየገባ የሚተኛ ስንት አለ አይደል እንዴ? እና አዶኒያስ ከእንደዛ አይነት ሀገር አልተመቸችው እዛ የነሱ ማዳበሪያ ከሚሆን እዛ እድሜውን ከሚጨርስ ኢትዮጵያ ሄዶ ይሄው የምፈልገው ህልም ላይ የትም ቦታ ቢሄድ ሀገሬም መድረስ እንደሚችል ማሳየት እሱ ሞቲቬሽን ባይ ራሱ ይሄን ነገር ዝም ብለ ስታየው ራሱ ያነቃቃል። በተለይ ይሄ ሀገር ያልመለስም ይያል ሆምለስ ሆኖ በየመኪና ስር በየምናምን ስር ለሚያድረው ሰው ባንድ ቢጫ ወረቀት መሄድ የሚችለው ሀገሩ ላይ ቢያንስ ይሄንን ኑሮ እኮ ኢትዮጵያ ላይ ይኖራታል። ይሄን ሸሽተው እንደዚሁ የአሜሪካ አኗኗሪ ለበረዶ ጊዜ ሙቀት ካርቦን ዳይኦክሳይድ እና ምናምን አበዳሪ ሆኖ ለሚኖሩ ሰዎች በጣም ትልቅ ሞቲቬሽን ነው። ሞቲቬሽን ዮኒ እኮ አንተ መታከሚያ ሳይመች ሄድክ ለሚባለው መታከሚያ
ማን የማን ሬስቶራንት ባለቤት ነች ብር የሰጠች ሂድና ጸበል ውሰድ ያለች ማን ነበረች? ጎረቤታችሁ ነበር ወላ አዲስ አበባ ላይ ስሟን የጠራ ጊዜ እንኳን ለምን ስሜን ጠራ ብላ ተናግራ ነበር። ያጎት ልጆች ጎረቤት ናት። እሱን ወደዛ ውስጥ አንገባ። አንተ ብር ተዋጥቶልህ ለጸበል ሄድክ፣ እሱም ብር ተዋጥቶለት ሀገሩ ገባ። አንተ ግን ኢትዮጵያ ከዛ 1 ወር በላይ መቆየት ስለማትችል ተመልሰ መጣ። ይኸው ለማኝ ነው ያለው፣ ትቀባጥራል። ምን ደረጃ ላይ ነው ያለው? this is motivation ይሆን? this motivation ገብቷል? እናንተ ሸሽቶ እየሮጣ አልወጣም ከኢትዮጵያ በእርዳታ። አንድ አይነት ታሪክ አላችሁ ከአዶናይ ጋር። በነገራችን ላይ ጸበል ልትወስድ ብር ተከፍላለህ፣ ይሄ ጸበል ተጠመቅ ብላ ነው ሬስቶራንት ባለቤት የላከች እዛ አዲስ አበባ ባጎት ልጆች ጎረቤት ስለሆነ ስለምታውቅ። አንተ ግን 25 ቀን ምናምን ቀን ቆይተ 28 ቀን አንድ ላይ ደርሶ መልስ ወር ነው የተቆረጠል። አፎርድ ማድረግ አልቻልክም፣ ተመለስክ። ከዛ ብዙ ሰንሰለት አድርገ መጣ። ይሄ ወርቅ ነው የዳይመንድ ነው ምናምን እያልክ መሳደብ ጀመርክ። ምክንያቱም ሪሃብ ሴንተር ምናምን ስለነበርክ መድኃኒት ስለምትወስድ ከሰበብ ነበረ እንዳትሰራ። አዶኒያስ ግን አልተመቸውም። ኢትዮጵያ ሄዶ የሚፈልገው ህልም ላይ ደረሰ። ይሄ ሞቲቬሽን ነው። ይወድ ሀገራችሁ እዚህ ያላችሁበት ስደት ካልተመቻችሁ እዚህ ማዳበሪያ ከምትሆኑ ህልም ካላችሁ የትም ቦታ ይሳካለው። እሷም ባይናገርም ይሄ ነው እኮ የሚያሳየው ነገር። ስንት ሰው ሀገር ያልገባም ብሎ ወረቀት ሳይኖረው ሆምለስ ሆኖ የሚሳደድ ስንታል። ለሆምለስ ሀገር ምን አረግ? ህይወቴን ልቀጥል ብሎ እዚህ ሚዲያ ላይ ብር ይለቅማል። $3000 $4000 ይለቀምለታል። 4000 እና $5000 ለአሜሪካ ምንም አይደለም። ቢያንስ ኢትዮጵያ ላይ ያችን ብር ምንም ሳይነካበት ቢገባ ቢያንስ ጀብሎ እንኳን መንገድ ላይ ቆሞ ይሸጥበታል። ሻይና ሱቅ ቡና እንኳን እንደዚህ የቀዳ ይሸጥበታል። ምን ማለት አንድ አይነት ላይፍ የምትኖር ከሆነ ዋይ ለምን የሆነ ሀገር ማዳበሪያ ትሆናል? ልጅ ሳይኖራቸው በተለይ በብዛት አንዳንዱ ቆይ የልጄን ህልም ምናምን እያልክ ዝም ብለህ ትቀመጣል። ምንም ሳይኖረው ከሽንት ቤት በረዶ ሲሆን በዚህ አየር 3 ወር እንኳን አይሞላም የፀሐይ ጊዜያቸው። ሀበሻ እንዴት ነው አሁን ለነሱ አዶኒያ ዝም ብለህ ሳይናገር ሞቲቬሽን ይገባኛል። የቤተሰቡ አስተዋጽኦ አለበት ምንም ቢሆን ደና ቤተሰብ ስላለ። ተቸግሬያለሁ ብሎ እዚህ የአሜሪካ ውጭ ብሎ ጎፈንድ ብር የሚያሰባሰቡ ሰዎች በጣም ነው የሚገርም። አሰባሰቡ ያንን ብር አሜሪካ ላይ ቢኖሩ ምንም ውጤት የለውም። አለያ ብር ሀገራቸው ላይ ቢገቡ ትርጉም አለው። ብሩ ሳይነካው ቀጥታ ወደ ኢትዮጵያ ልኮት ከዛን ኤምባሲ ሄዶ ምናምን አስገቡኝም ቢ ራሱ አሜሪካ መንግስት እንዲጠርዝም አድርገ ኢትዮጵያ ስገባ እንትን አለ ማለት ዝም ብለ ሱቅ በደረቴ ትሸጣለህ ስትፈልግ። ለምን ጫን ነጋዴ አትሆን? ምን ችግር አለ? ግዴታ ቪላ ቤት ውስጥ መኖር የለብን። ትንሽ ቤት ውስጥ እየኖርክ ብቻ ፎከስ ማድረግ ያለብህ ለንግድ ቦታ አድርገ ንግድ እየተሻሻለ ሲመጣ ቤትንም እያሰፋ ትመጣል። ዘሴት ማለት ከዚህ የተናነሰ ላይፍ አይደለም የምትኖረው አሜሪካ ላይ። አንዴ ከሀገር ወጥቻለሁና ይነፉ ቤተሰብ። እኔ ቤተሰቤ ሀረር ካለ ጅጅጋ እኖራለሁ። ዘሴት ምን ስለሆነ ቤተሰቤ ሀረር ከሆነ አዲስ አበባ አልኖርም። ምን ይዤ ልመለስ? ለራሴ ከጎዳና መጥቼ ማለት እና ይሄ ሞቲቬሽን ነው። እናንተ ጋይስ እንዳዶነ ያሳታስቡት እንደ ሀገር ደረጃ ዶክተር አብይ ለትራምፕ ሞቲቬሽን ወይም ደግሞ ማነቃቂያ እንደሰጠ ቁጠሩት። ከኢትዮጵያ አሜሪካ ላይ ሳይደላ ቀርቶ ኢትዮጵያ ላይ ደልቶ
እንዴት እንደደላ አሜሪካ ላሉ ሰዎች ራስን ማሳየት ይሄ ሞቲቬሽን ነው ራሱን ይቻላል። ምን ብለን የምታረገው ምናምን አሜሪካ ስላልተመቸች ነው። እሱ እኮ የሚሰብከው አሜሪካ ኢዝ ላይክ ዚስ እያለ እኮ አይደለም። ወርቅ ይታፈስበታል የሚባል ሀገሩ ሳይመቸኝ ቀርቶ በሀገሬ ላይ እንደዚህ ነው። ህልም ካለ ህልም ይሳካል። የትም ቦታ ብቻ ህልም ይኑረ ነው። እርግጠኛ ነኝ እንደዚህ ሊል እንደሚችል አውቃለሁ። እሱ ባይልም ራሱ አዶንያስ ባይሆንም ሌላ ሰውም ቢሆን እኔ የሚሰጠኝ ትርጉም ይሄንን ሊያ ኮሶው ቱርክ ላይ ሆና እንደዚህ አይነት ላይፍ አትኖር ማለት ተረጋግታ እንደዚህ እርግጠኛ ሆና አትኖር። የሆነ አንድ ቤት ውስጥ 4 ሴት ምናምን እዛ ሺሻ ሲያፈነዱ ነው የሚውሉት አይደል? ከስደት ተመልሳ ሀገሯ ልጅ ሰጠቻት። ሀገሯ ክራይ ቤትም ቢሆን ሰጠቻት። ገባችሁ? ለሷ እንደ እረፍት ሰዓቷ ነው አይደል? ይሄ እኮ ትልቅ ሞቲቬሽን ነው። እናንተ ሁሉ ቀን ኢትዮጵያን we are the world አይነት ዘፈን መስማት ነው የምትፈልጉት። ሚዲያ ላይ ከኢትዮጵያ ገብተው ሚዲያ ላይ ትንሽ ያሸበረቁ ሰዎች ስታዩ ይመቱ ይቀጥቀጡ ትላላችሁ። ለምን ነው የሚቀጠቀጡት? ማሳያ ነው። ሀገሬ ብገባ ወድቃለው ምናምን ብሎ ለሚፈሩ ሰዎች በተለይ ይሄ ወረቀት ሳይኖራቸው ምን ሳይኖራቸው ቤት ሳይኖራቸው ሆምለስ ሆኖ ለሚንከራተቱ ዜጎች ምንም ማሳያ ይሆናል። እንደ ሞቲቬሽን ነው ይሄ። መናገር የለባቸው ጀስት ስታይ ሞቲቬሽን ያ እነማን ናቸው? ሌላ ሰው ሚኪ ሾ ኢትዮጵያ ገብታ ምን ሆኗል? እየኖረ ነው፣ እንደ ድሮ እየኖረ ነው። እንደውም አምሮበታል። እንደውም ዩቲዩብ እንኳን በጣም እንቅስቃሴ ላይ አይደለም። ሃይ ማለት ምንም ወረቀት ሳይኖረው ምናምን እንደዚሁ የአሜሪካ አኗኗሪ ሆኖ ማዳበሪያ ሆኖ እዛው እድሜውን ምን የመሰለ መልካቸው ምናምን እንደዚህ ማዲያ ሲወጣባቸው ታያለ። ወላ አሜሪካ ላይ ወላ ኢሮፕ ላይ የተመቸው ኦኬ ተመቸው ልጆች ያለው እንደዛ ግን ምንም ሳይኖረው መከራ ውስጥ የሚገቡ ሰዎች ጃኒ የሚባል ጃኒ ያ ትንሹ ልጅ እሱ ሳይመቸው ቀርቶ አይደለም ወጣት ስለሆነ ከበቃ ከጓደኞቹ ጋር እንደዚህ ፈን ነገሩን ይፈልገዋል። አሜሪካ ሆኖ ምን ያደርግበት ነበር? አሜሪካም ሆኖ ዩቲዩበር ነበረ። ያንን የዩቲዩበር ብር በኢትዮጵያ ሲመነዘር አንድ አይነት ላይፍ የሚኖር ከሆነ ኢትዮጵያ ላይ ምን አደከረተው? አሜሪካ ላይ ብዙ ጓደኞች የለም፣ የተለያየ ስቴት ነው ያለው። ከወጣትነቱ ጋር ከምን ጋር አይሄድም። አልመለስም አለ። ባይመለስም አይገርመኝም። ምክንያቱም የሚሰራው ዩቲዩብ ለራሱ ብቻ ነው። እናቱም ራሷን ችላ ነው የምትኖረው። አያቱም ደና አያት አለው፣ ለዛውም ናዝሬት ሐረር በሉት ናዝሬት። እና ጃኒ አሜሪካ በእንደዚህ ነገር ውስጥ ራሱን ካስገባ በጣም ረሃ ሆነ ትኖራለች ጃኒ። ያ እንትን ነው ለማን ያደርጋል? ሚዲያ ላይ እንቅስቃሴ በዛው ደግሞ ነገር ካደረገ ምናምን አሪፍ ነው። ደና ጓደኞች አሉት ማለት አብረው ከናዝሬት ጀምሮ የሚተዋወቁ። እዛ ሴት አዳማ ነው ያኔ ናዝሬት ማለት ነው የሚቀናኝ። የሚቆጣ ሰው እኮ አለ። ስለ በቄ ምን ትያለሽ? በቄ ለምን ነበር የገባው ጋይስ? በቄ እንኳን እናቱ ሚስቱ አልቅሳበት ነበር እኮ። በቄ አሜሪካ ሌር ነው ብሎ ሳይነግራቸው ከነ ልጁ ጥሏቸው ሄዶ ሚስቱ ስታወራ ሰምታችሁ ከሆነ እምባዬን እንደዚህ በፌስታል ቋጥሬን የሰቀልኩት አለች። አምላክ ሆይ እውነት አንተ ካለ ብላ ስለት ነው የተሳለችበት። እምባዋን እንዲህ ስታለቅስ በፌስታል ቋጥራ በር ላይ ነው የሰቀለችው። የሷ ግፍ ነው ካካ የሚያስበላው። በቄ ነው በቆሎ የሚባለው። አሜሪካ ላይ ሆኖ ራሱ ድራይቭ እያደረገ ምን እያለ በስነ ስርዓት ይኖር ነበር? አያደርግም ነበር። ግፍ እኮ አለ። አንድ ሰው ትተው ስለሄድክ ምናምን አይደለም፣ አንተ ላይ ሀቅ አለ።
ቢያንስ ማሳወቅ መቻል አለብህ። በተለይ በአንተ የሚሰረፍ ከሆነ ያ እሷን ይቅርታ ጠይቆ ውስጡን አረጋግቶ ሹፍርና ምናምን ምናምን ባለበት የከተማ እንደሚኖር አላውቅም። በጣም ለዛ ቢስ ባለጌ ነው። በጣም ባለጌ ነው። ገባች? ካካያራ በጣቱ እንደዚህ አድርጎ የሚያሳይ ሂዝ ኖ ጤነኛ። የእሷ ሀቅ እንባ እንደዚህ ቋጥራ ነው የሰቀለችው በር ላይ እውነት እኔ ሀቅ ካለኝ ብላ ያ የእውነት አልሰማችሁም እንደ ሚስቱ አልቅሳ ስትናገር እውነት እኔ እንትን ሀቅ ካለኝ ብላ እንባዋል እንደዚህ ዮኒ አሁን ገባው ማለት መጀመሪያ ላይ ሃይላይቱን እሱ ነው የሚያነቃቃን እሱ ነው ምናምን የሚሰጠን እዚህ ላይ ብቻ ነው ፎከሳችሁ ገባችሁ የነበረው ግን እንደ ሐሳብ አሜሪካ ነች ሞቲቬሽን መሆኑ ራሱ እሱ ባይናገር ሞቲቬሽን ነው ብሎ ማመን አለማመናቸው ነበረ ሲያከራክራቸው የነበረ እኔ እንደውም ምን ብዬ ነበር ቤታ ዮኒ ምናምን $100 ልክፈልላችሁ ስላቸው ነበር ለ9 ሰው $100 ልክፈልላችሁ ስላቸው ነበር እንዴት ታነቃቃናለ ምን አላርም በጠዋት ሰዓት ቀስቅሶ ቢል የዕለት እንደዚህ አይነት ሰርክል የሆነ ላይፍና እኔ ማንኝና ወዴት ነው የሚሄደው ብሎ ነቅቶ ማሰብ በጣም የተለያየ ነገር ቢል መክፈል ምን ማድረግ ይሄ ምን ትነቃቃለም ግዴታ ዛሴት አለበለዚያ ሆምለስ ትሆናለህ በረዶ ላይክ ላይ ይጣፋ ጀላቲ ነው የምትሰራው ምን አገባ ይሄ የዕለት የለም ልክ ሽንት ሲመጣ ተነስተ እንደምትሸነው ካልሸና የኩላሊት በሽተኛ ትሆናለህ ላይ ልትለቀው ትችላለህ ክራይ መክፈል ምን ማለት ምናምን ስራ መሄድ ይሄ የዕለት ኖርማል ነው እንደ መብላት እንደመጠጣት ግን ዋቲስ ከየት ነው የመጣሁት ወዴት ነው የሄድኩት ምናምን ማለቱ ይሄ ነው መንቃት ሁሌ ነገ የሚመጣው አመትስ እዚሁ ጋር ያለውት ምናምን ይሄ ማሰቡ ነው መነቃቃት እንጂ የዕለት እኮ የዕለት ላይ አላርም ስራ ካለኝ አላርም ሲጮህ እኔ ስራ ሄዳለሁ ዚስ ሁሌ ሰዓት ሲያልቅ አብረን ፈርመን እንወጣለን በቃ ዚስ ይሄ ምንም መነቃቃት አያስፈልግም አለበለዚያ ጀላቲ ነው የምሰራው ይሄ ሞቲቬሽን አያስፈልግም ጀላቲ ነው የምትሆነው ወይስ ማሞቂያ ዚስ እና ዮኒ ተከራበተ ገብቶታል ዲፕ መሰለኝ ወይ አናቱን ተደለቀ እንደገና ትልልቅ ሰዎች የኃይለ ሥላሴ የልጅ ምናምን ሲቀበሉት አዶኒያስ የተረዳው ትልልቅ ሰዎች ማሰብ የሚችሉ ጥሩ ቦታ ላይ ያሉ ሰዎች የተቀበሉት ሰው ደጋፊዎቹ ደደቦች አይደሉም እንደተረዳሁት የአዶኒ ደጋፊዎች ደደቦች አይደሉም የማ ደጋፊ ደደብ የማ ደጋፊ ምሁር እንደሆነ ከዚህ ቪዲዮ በኋላ እንመጣለን ያው ከቻልክ ጠዋት አንድ ማታ አንድ ምከርልኝ ለአዶናይ ብርሃነ አድርሱልኝ ለአዶናይ ብርሃነ የይቅርታ ቪዲዮ ነው ይሄን እካክ ዲያስፖራ ማንቃት አለበት እካክ የከክ ጨላፊ ባሩክዬ የሆነ ዲያስፖራ ማንቃት አለበት yes Star was right Black Star was right ቱካ እያለቀሽም ቢሆን ልክ ነሽ በዚህ በኩል ኮምፕሌንት ታደርጊያለሽ በዚህ በኩል አዶናይ ይለያል ታያለሽ you were right አንድ አለ አሜሪካ እኔ አዘንኩለት ለሱ አማንዬን ለጥፎታል ታታ ኮፒ ሊንክ አድርጉ አማንዬን እኔ አሁን አሜሪካ ነገር ልጅ ፖስተ መናገር አትችልም ኔጌቲቭ ነገር ልጅ ፖስተ ተጓተናል